ታቦታት ይሰረቃሉ። መርጌታ ተሰረቀ ጠፋ ይባላል። ለምን ይሰረቁት? ማንም ይሰርቃቸው? እርሶ ስለ ስርቆት የሚያውቁት ነገር ይኖራል ብዬ ጠርጥሬ ነው የምሏት። በአንድ በኩል አያስፈልግም ታቦት ምናምን የሚሉ አሉ። ዞር ደግሞ ብለን ስናይ ይሰረቃሉ ታቦታት። ፈላጊ አላቸው። ይኸውልህ ስርቆት ሳይሆን እንደው ቢፈቀድልኝ እኔ እንደው ወንድ ከሆንክ ናና ይሄን ሁሉ ታቦት እያወጣህ 4 ኪሎ ላይ ከምረው ብለው ቢሉኝ እንደው አንድ ባጃጅ ተከራይቼ እንደው በትንሹ እውነቴን ነው ወይም ሃይገር ተከራይቼ የአዲስ አበባን ታቦት በድፍረት እያወጣሁ ክብር በጎደለው ሁኔታ እንደነሱ መጎናጸፊያ ምናምን እልል በሉ አይነት አይደለም። እንደው የሆነ ነገር እየተነጠፈልኝ በዚያ ላይ መሄድ አይደለም። ዝም ብዬ እንደው እንደዚህ በኩርቱ ፌስታል አንጠልጥዬ 4 ኪሎ ላይ በከምረው ምንም አያደርገኝም። ለዚህ ነው የሚሰረቀው፣ ስራ ስለማይሰራ ነው። አንዳንዱ ታቦት ሲያበራየ ነው፣ በጓሮ ወድቋየ ነው፣ ከመንገድ እንትን ሲላየ ነው፣ አብለጨለጨ የሆነ ነገር ሆነ ምናምን ማካበድ ነው። በፍጹም የተደረገ ነገር የለም። ለምን ከኔ ጋር በግልጽ አይነጋገሩ? ምንም ስለ ታቦት ግንዛቤው የሌላቸው ሰንበት ተማሪዎች እንደፈለገ ሊደነፉ ይችላሉ። እኔ ከነሱ ጋር አይደለም ጉዳይ። ሊቃውንቱ ዝም ካሉ ግን ሰንበት ተማሪዎችም ዝም ቢሉ ጥሩ ነው። ሊቃውንቱ ዝም ካሉ ጽጌህን ያህል ሲዳፈር፣ ጽጌህን ያህል ሲናገር፣ ሊቃውንቱ ዝም ካሉ መልስ መስጠት ካቃታቸው አይ እነሱ ዝም ካሉ እኔ ስለዚህ ጉዳይ ዕውቀቱ የለኝም ያንሰኛል ብለው ዝም ቢሉ ጥሩ ነው። ሰንበት ተማሪዎቹ አሁን እንዳዋቂ ሆነው እያስቸገሩን ያሉ ሰንበት ተማሪዎቹ ናቸው። እና ሰንበት ተማሪዎቹ ቲክቶክ ላይ ሲታዩ የተማሩ ይመስላሉ። እውነት ለመናገር ስለ ታቦት ግንዛቤ የላቸውም። እንዴ ከተፈቀደልኝ እኔ እውነት ልንገርህ እንዴው ከዚህ ካለውበት አካባቢ ጀምሮ ታቦቱን ሁሉ እየሰበሰብኩ ልውሰደው። እኔ አልሸጡም ምንም አላደርገውም። ግን ይሄውላችሁ ይቀስፋል፣ ያርዳል፣ ያቃጥላል የምትሉት ይሄውላችሁ ብዬ ላሳያቸው። ምን ችግር አለ? አይፈሩ? አራባፍ ምኑ ነው የምፈራው አምላክ አለኝ፣ የማከብረው አምላክ አለኝ እኮ። ይህ አምላክ ክብሩን በእነዚህ ታቦታት አይገልጥም። በእኔ ነው ክብሩን የሚገልጠው። ይኸውልህ አሁን የሐዲስ ኪዳኑ ቤተ መቅደስ እኛ ነን። የሐዲስ ኪዳኑ ታቦት እኛ ነን። ማደሪያዎቹ እኛ ነን። ይህንን በሰፊው የምናይበት ክፍል አለ ብዬ ተስፋ አደርጋለሁ። አንተ አንገፍግፎ ብትወጣም እኔ ታቦት ማለት ይሄ ነው ብዬ ነገሩን ገልብጬ በቃ እንክርዳዱን አርሼ ስንዴ ዘራበታለሁ። እሺ ይሄ የማይቀር ነገር ነው። እውነትን ንገርህ አሁን ቤተ ክርስቲያኒቱ ለመናፍቃን አጋለጠ፣ እንዲህ አደረገ፣ አዋረደ ምናምን። ተዋርደን የኖርን ሰዎች ነን። እንዴ ምንድነው ውርደት ተሸክመን የምንኖረው? በቃ እንበል እንጂ ራሳችን በራሳችን ማረምን ሞክር። እንዴ አሁን እኮ እውነት ፕሮቴስታንቱ እኮ አሁን እየነካን አይደለም ያለ። ፕሮቴስታንቱ አርፎ ቁጭ ብሏል። ምንም በቃ አሁን የራሱ ጉዳይ የራሱ አጀንዳ አለው። አሁን ከራሱ አጀንዳ ጋር ነው እየተደባደበ ያለው። ድሮ ጣዖታችሁ ምናምናችሁ የሚሉት ነገር ነበር። አሁን ግን ከቤተ ክርስቲያኒቱ የወጡ መርጌቶች ተሐድሶች ናቸው በዚህ ጉዳይ ላይ ዘመቻ የጀመሩት። ያውቁታል። ስለዚህ ምንድነው ታቦት ከተባለ ይሄንን አሁን ታዲያ የት እንጣለው ከተባለ ቦታ ይፈልግለታል። እግዚአብሔር በእጁ የቀረጸውን እንኳን ከዚህ በኋላ አታስቡትም ብሏቸዋል እስራኤላውያንን። ምን ችግር አለ? እኛስ ከዚህ በኋላ አይታሰብም ብለን በአንድ መጋዘን ብናስቀምጠው ምን ችግር አለ? ከዚህ በኋላ አይታሰብም በኢትዮጵያ ታቦት የሚባል ነገር ብለን በቃ እስካሁን በላንበት ነገርንበት። አሁን ንግስ ባል እያልከኝ መጣህ አይደለ? በቃ የምናነግሰው በደባላል ነው። በሚካኤል ላይ አርሴማን፣ በአርሴማ ላይ ክርስቶስ ሰምራን፣ በዚያ ላይ ደግሞ አንዱን በአንድ ቤተ ክርስቲያን 4-5 ታቦት ደባል አድርገን በሚቀጥለው እንትና እናነግሳለን፣ አደራ ሁሉም እንዳይቀር። በሚቀጥለው ደግሞ እንትና እናነግሳለን፣ አደራ እንዳይቀር። ከዚያ በኋላ ታቦቱ ሁሉም ሰው ሳንቲም እዚች ላይ ሳያስቀምጥ እዚች ተለጠፈች መጋረጃ ላይ ሳያስቀምጥ ታቦቱ አልነቃነቅም ብሏል። ምዕመናን አምጡ እየተባለ ገንዘብ አምጡ። ስንትና ስንት ገንዘብ ይፈሳል እንዴ! እውነት ልንገርህ እኔ ከርሳችን አንወጣም እንጂ በአሁኑ ሰዓት በታቦት ስም እየተሰበሰበ ያለው ገንዘብ የት ላይ ጉቦ እየተከፈለም እንዳለ ሊቃውንቱ እያለቀሱበት ነው። ታምር እያየን ነው። ቤተ ክርስቲያኒቱ እኮ ገመናዋ አደባባይ ላይ ወጥቷል። 4 ኪሎ ላይ እኮ ገመና ማየት እኮ ይቻላል እኮ። ምንም ቅድስና የሚባል ነገር የለም። አሁን 4 ኪሎ ላይ ገመና ነው የምናየው፣ ውርደት ነው የምናየው። 500 ሺህ
300,000 400,000 ለዲቁና 100,000 አንዱ 100,000ማ ባገኝ ኑሮ እና እዚህ ምርጥ ሱቅ ከፍቻ ልንቀሳቀስ ነበር ነው ያለኝ አንዱ ዲያቆን። አንድ ቪዲዮ ይህን ያህል ውርደት አለ። ስለዚህ ታቦታቱም ቢሆን ምንም እውነት ነው መቅሰፍ ታቦቱ የሚቀስፍ ቢሆን ኑሮ መቅሰፍ የነበረበት የሚጀምረው ከዚያ ነበረ። አንድ ቪዲዮ አይቼ ነበረ መሪጌታ፣ ምናልባት አይተውት ከሆነ አላውቅም። የጥምቀት በዓል የሚከበርበት ወቅት ይመስለኛል። እንደለመድኩት እኔ እንደማውቀው ታቦት በጭንቅላቱ ያልያዘ ካህን እንዲሁ ዝም ብሎ ሰው መጎናጸፊያ ብቻ የለበሰ ሰው ጥምቀትን ሲወጣ እልል ሲባልለት ድባብ ተይዞለት አይቻለሁ። ምን እንዴት ምን ይዞ ሰው ነው መጎናጸፊያ ብቻ የለበሰ ታቦት የሌለው በጭንቅላቱ ታቦት ያልያዘ ማለት ነው። ዝም ብሎ ሰው ግን መጎናጸፊያ ለብሶ ልክ ከቤተልሔም ዲያቆናቱ ስንወጣ ርስቱን ተሸክመን መሶቡን ይዘን እንደምንወጣ አይነት ነገር። ስለዚህ ሰውየው ዝም ብሎ ነው